الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد. طيب، يقول الله تعالى في محكم تنزيله: هو الذي خلق السماوات والأرض في 6 أيام ثم استوى على الأرش. بل إلى بوتالي እንደዚሁ الرحمن على الأرش استوى الله سبحانه وتعالى በእነዚህና በመሰል አያዎች ላይ ከአርሽ በላይ ከፍ ያለ የሆነ አምላክ መሆኑን ስለራሱ ይናገራል። ወከዛሊከ ነቢዩ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላምም በሐዲቶቻቸው ላይ አላህ ሱብሓነሁ ወተዓላ ከአርሽ በላይ ከፍ ያለ የሆነ ማለት ነው መሆኑን ይናገራሉ። ወከዛሊከ ኢጅማዑ ሰለፊ ሀዚሂል ኡማ የዚች ህዝብ ቀዳሚ ኡማዎች እጅማዕም እንዲሁ በዚህ ላይ ምን ያደርጋል? ያረጋግጣል። በምን ላይ? አላህ ሱብሓነሁ ወተዓላ ሙስተዊን ዐላ አርሺሂ ቢዛቲሂ አላህ ሱብሓነሁ ወተዓላ በዛቱ ከአርሽ በላይ ማለት ነው ከፍ ያለ የሆነ አምላክ መሆኑን ማለት ነው። ጠይብ ታዲያ ይህንን በሚባል ጊዜ አንዳንድ አካላቶች ማለት ነው ይህ የማይዋጥላቸው የሆኑ አካላቶች አሉ። ይህ ማለት አላህ ሱብሓነሁ ወተዓላ ከአርሽ በላይ ከፍ ያለ ብሎ ማለት በባህሪው እንጂ በዛቱ ከፍ ያለ የሆነ አይደለም በሚለው ይህን ለማረጋገጥ ማለት ነው ብዙ የሆኑ ተዕዊላቶችንና ተሕሪፋቶችን ይጠቀማሉ። ለዚህም አርረሕማኑ ዐለል አርሽ እስተዋ የሚለውን አያ ያነበቡ እንደሆነ ማዕናሁ እስተውላ አይ እስተዋ ሳይሆን እስተውላ ማለት ነው ይላሉ። የዛኒ ትርጉሙ ተቆጣጠረ የሚል ይሆናል ማለት ነው ይሰጣል። ይህን ያደረጉት አላህ ሱብሓነሁ ወተዓላ በዛቱ ከአርሽ በላይ ከፍ ያለ የሆነ አምላክ ነው የምንል ከሆነ ይሄ ከሌሎች ፍጥረታቶች ከፍ ማለት ጋር ይመሳሰላል አልያም ደግሞ አቻነትን ያስይዛል የሚል ነገር ማለት ነው ስጋቶችን በማምጣት ስለዚህም ከፍ አለ ማለት ሳይሆን በዛቱ ህሳ የተፈለገው ምንድነው በንግስናው አልያም ደግሞ ኡለው ወልመካነ ነው የተፈለገበት ሲሉ ይናገራሉ። ስለዚህም እስተውላ የሚለው ላይ ሲደርሱ እስተውላ ብለው ይተረጉማሉ ማለት ነው። ይህ ተረጓጉማቸው ምን አይነት ማዕናን ይሰጣል? ተቆጣጠረ ማለት ነው። አላህ ሱብሓነሁ ወተዓላ ተቆጣጠረ ማለት ነው። ቀደም ብዬ ያነበብኩት የሆነ አያ ላይ ደግሞ ወለዚ ኸለቀ ሰማዋት ወልአርድ ፊ 6 አያሚን ካለ በኋላ አላህ ማለት እሱ ነው ሰማይና መሬትን በ6 ቀናቶች የፈጠረ ካለ በኋላ ثم استوى على العرش ከዛም ثم ተርቲብያ ያኒ ተርቲብ ላይ በምታስይዘው በሆነ ثمን ተጠቅሞ አላህ ሱብሓነሁ ወተዓላ استوى على العرش ከአርሽ በላይ ከፍ አለ ይላል። ስለዚህም እንደነዚህ አካላቶች ማለት ነው አነጋገር አላህ ሱብሓነሁ ወተዓላ ያኒ መቆጣጠር የሚባለውን ያገኘው መቼ ነው ማለት ነው? 6 ሰማያትና መሬትን 7 መሬትና ሰማያትን ማለት ነው በ6 ቀናቶች ከፈጠረ በኋላ ነው ሊሉ ነው ማለት ነው። ከዚህ በፊትሳ አይ አላህ ሱብሓነሁ ወተዓላ አልተቆጣጠረም የሚለውን ለዋዚምና ወይም ደግሞ ይሄንን ነገር ያስፈርዳል ያስጨብጣል ማለት ነው። ለዚህም ሲባል ይሄ አነጋገራቸው ባጢል ይሆናል ማለት ነው። ወይወን እዚህ ላይ ባንመጣ እንኳ በስልጣን ላይ እዛው ያሉት ላይ እሺ ተቆጣጠረ ማለት ነው የሚለው ላይ ብንቆም አሁን እናንተ እንደምትሉት ሌሎች አካላቶች ስልጣን ያላቸው የለምን? አላህ ሱብሓነሁ ወተዓላ ምን ዒባዲሂ ከባሮቹ ለሆኑ ስልጣን የሰጠው የለምን? ሁሉ እንደመጥኑ የሚያስተዳድረው ወይም ደግሞ የሚመራው የለውምን? ስለዚህም ይህ ከሆነ እንደናንተ ሙግት አላህ ከፍ አለ ብሎ ለማለት የከለከላችሁ ይመሳሰላል ማለት ከሆነ እዚህም ጋር የአላህ ሱብሓነሁ ወተዓላ መቆጣጠር የሚባለው ነገር ወይም ስልጣን የሚባለው ነገር ከሌሎች ፍጥረታቶች ስልጣን ጋር አይመሳሰልምን እንላችኋለን። ለዚህም ሲባል ያኒ እናንተ የሸሻችሁበት የሆነው ነገር ባጢል ሆነ ውድቅ ሆነ እንላችኋለን ማለት ነው። ባረከላሁ ፊኩም። ሌላኛው የሚያመጡት ሹብሃቸው ምንድነው? እዚህ ቀድም ያነበብኩት አያ ላይ ሲደርሱ ያኒ ሰማይና መሬትን ከመፍጠሩ በፊት የት ነበር የሚል ነገር ሹብሃ ያመጣሉ። ይህም ደግሞ በብዛት አላዋቂዎችን የሚሸውዱበት ከሆነው መሸወጃቸው አንዱ ነው። ስለዚህም የት ነበር ለሚለው መልሳቸው የምንላቸው አንድ ነገር ነው። ይሄ ጥያቄያችሁ እናንተ እየጠየቃችሁን ያላችሁት አን ኡሙሪል ገይቢ ስለ ሩቅ ነገር ነው። አላህ ስላላስተማረንና ስላልነገረን ስለሆነ ሩቅ ስለሆነ ነገር ነው እናንተ እየጠየቃችሁ ያላችሁት። ስለዚህም እዚህ ጋር የምንላችሁ ላ መድኸለ ለሁ ፊ ዛሊከ ሊልዐቅሊ ለዐቅል እንዲህ አይነት ነገር ውስጥ ለመግባት አቅም የለውም እንላችኋለን። ወአይዘን አላህ ሱብሓነሁ ወተዓላ የነገረን ሰማይና መሬትን በ6 ቀን ከፈጠረ በኋላ ስለ አደረገው እስቲዋ ዐለል አርሽ እንጂ የነገረን ከዛ በፊት እዚህ ቦታ ነበርኩ ስለሚለው ነገር የነገረ ነገር የለም። ስለዚህ አላህ ባልነገረው በሆነ ነገር ላይ ምን እንድንላችሁ ወይም ደግሞ ያኒ ዑለማ ሱና የሱና ሊቃኖችና
ዑለማዎች ምን እንዲሏችሁ ነው የፈለጋችሁት? ዋضح። ስለዚህም የምናወራው አላህ ሱብሓነሁ ወተዓላ ስለነገረን ብቻና ብቻ ነው ማለት ነው። እዚህ ጋር መልሱ ከዚህ በፊት የት ነበር ለሚለው ጥያቄያችሁ አላሁ አዕለሙ ቢዛሊክ፣ በዚህ ነገር ላይ የሚያውቀው አላህ ሱብሓነሁ ወተዓላ ብቻና ብቻ ነው። ስለዚህ እኛ የምናወራው ስለተነገርነው ነገር ብቻ ነው የምንላችሁ። ለዚህም ነው አልኢማም ማሊክ ዓለይሂ ረሕመቱላህ ስለ አርረሕማን ያኒ እስትዋዕን በተመለከተ በተጠየቁ ጊዜ አልእስትዋዑ ማዕሉም ምንድን ነው የምትሉት? እስትዋዕ የሚታወቅ የሆነ ነገር ነው። ወልከይፉ ዐንሁ መጅሁል፣ ነገር ግን ስለ እንዴታ ከሆነ እየጠየቃችሁ ያላችሁት እሱ ነገር ምንድን ነው? መጅሁል ነው። ቢማዕና አላህ ስለ ከይፍየት እስትዋዕህ የነገረን ነገር የለም። ስለዚህም አላህ ስብሓነሁ ወተዓላ ስለ ከይፍየት እስትዋዕህ ገብታችሁ አይ እነዚህ አካላቶች አላህ ተቀመጠ ይላሉ አሊያም ተደገፈ ይላሉ እንዲህ ሆኗል ይላሉ እያላችኋቸው ለምታመጧቸው ማምታቻዎችም ለዚህም የሚባላችሁ ኢተቁላህ አላህ ስብሓነሁ ወተዓላን ፍሩ። ወላ ተቁሉ ቢማ ለም የቁሉሁ አላሁ ተዓላ ወላ ረሱሉሁ ወላ ሰለፉ ሳሊሑ። ይህንን የምንላቸው ባረከላሁ ፊኩም። ስለዚህም እንዲህ አይነት ነገር ውስጥ ገብቶ ማለት ነው አላህ ያልተናገረበትን መልእክተኛው ዓለይሂ ሰላቱ ወሰላም ያላስተማሩትን ሰሃቦች ያልተቀበሉትን እምነት አስገብታችሁ አይ እንዲህ ተቀጥፎ እንዲህ ተቀምጧል ማለት ነው ቆሟል ማለት ነው የምትሉት ነገር ከየት ነው ያመጣችሁት? እንዲህ አይነት ነገር አስተምሮ ከየት ነው የወሰዳችሁት? እውን ከፍ አለ ብሎ ማለት ይህን እናንተ የምትሉትን ነገር ያመጣልና? መልሱ ይሄ ነው የሚሆነው። ጥያቄው ይሄ ነው የሚሆነው። ባረከላሁ ፊኩም። ሌላኛው ከሚያነሷቸው ከሆኑት ማምታቻዎች ውስጥ ማለት ነው አይ የተፈለገበት ኡሉውል መካና የደረጃ ከፍታ ነው የተፈለገበት ይሉናል። አይ አላህ ሱብሓነሁ ወተዓላ በደረጃው ከፍ ያለ የሆነ አምላክ እንጂ በዛቱ ከአርሽ በላይ ከፍ ያለ ነው ማለት አይደለም የተፈለገው ይላሉ። ወአይضን እዚህም ጋር ስትመጡ የሚባላችሁ አንድ ነገር አለ። አንደኛ አላህ የኡሉውል መካና አው ኡሉውል ዐዘማ የምትሉትን ነገር ያገኘው ሰማይና መሬትን ከመፈጠረ በኋላ ነውን እንላችኋለን። ከዛ በፊትሳ? ምክንያቱም አላህ ሱብሓነሁ ወተዓላ ያኒ ثم استوى ነው ያላችሁ ከዛ በፊት። ስለዚህ አላህ ሱብሓነሁ ወተዓላ ኡሉውል ዐዘማ አልነበረውምን? አጂቡ ባረከላሁ ፊኩም። ስለዚህም ያኒ ይህንኛው ተዕዊላችሁም ውድቅ ይሆናል ማለት ነው። ወአይضን ትስአሉን ትጠየቃላችሁ። ምን ተበላችሁ? ምን ሰበቀኩም ቢሃዛ በዚህ ተዕዊላችሁ እናንተ አይ ይህ ማለት ነው የተፈለገው ይህ ነው የተፈለገበት እያላችሁ ስትሉ ያኒ መለኩም ሚነ ሰለፍ ለእናንተ ከሰለፉ ማን ያላችሁ? ባረከላሁ ፊኩም። ስለዚህም እነዚህ ሁሉ ምን ተዕዊላቶቻችሁ ውድቅ ይሆናሉ ማለት ነው። ሌላኛው ከሚታወቁበት ውስጥ ማለት ነው ወይም ከሚያመጡት ተዕዊላት ወይም ደግሞ ሹብሃ ውስጥ ለአላህ ሱብሓነሁ ወተዓላ ጂሃ አደረጉለት ይላሉ። አቅጣጫ ማለት ነው። በመጀመሪያ እዚህ ነገር ላይ ማወቅ ያለብን ቢኖር ምንድነው ያኒ አነ ለፍظት ጂሃ የምትለው ቃል ለም ተሪድ ፊ ኪታቢ ወሱነህ ነፍየን ወላ ኢስባታ በቁርአንም ውስጥ ይሁን በሐዲስ ውስጥ ማለት ነው ይሄ ጂሃ የሚለው ቃል በቃል ደረጃ ምን አልሆነም። በቁርአንም ውስጥ በሱናም ውስጥ ነፍየን ወላ ኢስባታ አልመጣም። በመጽደቅም በውግዝነትም አልመጣም ማለት ነው። ስለዚህም እዚህ ጋር የምናደርገው ነገር ቢኖር ምንድነው ጂሃ በሚለው ቃል ምንድነው የፈለጋችሁበት ምንድነው የሚል ጥያቄ ይመጣባቸዋል። የዛኔ አይ አላህ ሱብሓነሁ ወተዓላ ከፍ ያለ ነው ብላችሁ ስትሉ ልክ አሚንቱም መን ፊ ሰማእ የሚለውንም እንደ ማስረጃ ታመጣላችሁና ስለዚህ ይሄ ነገር ፊ ظርፍያ ናትና ስለዚህ በሰማይ ውስጥ ማለት ነው አላህን ደግሞ ያካባዋል የሚል ነገር ልታመጡ ነው። ስለዚህ ይህን እንዲህ አይነት ነገርን ታጸድቃላችሁ ከሆነ ለማለት የፈለጋችሁት አላህ ሱብሓነሁ ወተዓላን አንዳችም ነገር አያካበውም፣ አንዳችም ነገርም አይሸከመውም። ገኒዩን ዐኒል ዓለሚን አላህ ሱብሓነሁ ወተዓላ ከዓለማት የተብቃቃ የሆነ አምላክ ነው። ባረከላሁ ፊኩም። ወኢላ ጂሃ በሚለው የፈለጋችሁበት አይ ከአርሽ በላይ ነው ትላላችሁ ከሆነ ይህንን ከየትኛቸውም ሰዎች በፊት አላህ ሱብሓነሁ ወተዓላ ነው ስለራሱ ተናግሮ አርረሕማኑ አለል አርሽ እስተዋ ብሎ በቁርአኑ ላይ ያስቀምጠው። ይህንኑ ደግሞ መልእክተኛው ዓለይሂ ሰላቱ ወሰላም ተቀበሉት፣ ከዛ ለትውልድ ተሸጋገረ። ይህ ሲሆን ግን አንዳችም ከቀዳሚ ትውልድ ማለት ነው እዚህ ጋር ጥያቄ ፈጠረብኝ ብሎ ምንድነው የተፈለገበት ብሎ አንዳች እናንተ የሄዳችሁበትን ነገር የተረዳችሁበትን መንገድ የተረዳ የጠናው ሰው ግን አንድ አልነበረም። ይዘለኛ የሚበቃን የትኛው ነው ማለት ነው ሰለፎች የነበሩበት። ስለዚህም ጂሃ በሚለው የፈለጋችሁበት ያኔ ዑሉውን ከሆነ አይ ጂሃተል ዑሉው
ያኒ አላህ ከአርሽ በላይ ከፍ የማለቱን አቅጣጫ ከሆነ የፈለጋችሁበት ይሄ አልረሕማኑ ዐለል አርሽ እስተዋ። ወከዛሊከ ነቢዩ ሰለላሁ ዐለይሂ ወሰለም ፊ መጅመዕን ከቢር ላቅ ባለ በሆነ ስብስብ ውስጥ ማለት ነው አንድ ጊዜ ባልደረቦቻቸው በተሰበሰቡበት አላ ሀል በለግቱ አዋጅ አደረስኩን ሪሳለተ ረቢ ማለታቸው ነው። ከጌታ አላህ ሱብሓነሁ ወተዓላ ዘንድ የተላኩትበት የሆነውን መመሪያ አደረስኩን ቢሏቸው ጊዜ ነዓም በለግተል አማና ያኒ አድርሰሃል ያኒ ወአደይት ወነሰሕተል ኡማ ብለው ባሏቸው ጊዜ ሰሓቦች የዛኔ ምንድነው ያሉት መልእክተኛው ዓለይሂ ሰላቱ ወሰላም አላሁመ ሽሐድ አላሁመ ሽሐድ አላሁመ ሽሐድ ቢማዕና ልክ ከሰሓቦች መልስ በኋላ ቀጥታ መልእክተኛው ዓለይሂ ሰላቱ ወሰላም ጣታቸውን ወደ ሰማይ በማንሳት አላሁመ ባሉ ጊዜ ምን ያመላክታል? ምን ያመላክታል? ይዘን አላሁመ መልሰው እንደገና ወደ ሰዎቹ ኢሽሐድ አይ ኢሽሐድ ዐለይሂም በእነሱ ላይ መስክር። ይሄ ማለት እኔ እንዳደረስኳቸው መስክረዋልና አንተ ምስክር ሆነኝ በእነሱ ጉዳይ እያሉ ነው ዓለይሂ ሰላቱ ወሰላም። ይሄው ይሄ ማንሳት በራሱ ምንድነው የሚጠቁመው? ወደ ላይ ከፍ ማድረግ ምንድነው የሚጠቁመው? ወከዛሊከ እንደ ዱዓ በምታደርጉ ጊዜ አንቱም ተርፈዑነ ያኒ እጆቻችሁን ታነሳላችሁ። በምን ጊዜ? ዱዓ በምታደርጉ ጊዜ ሀጃዎቻችሁን ለአላህ ሱብሓነሁ ወተዓላ ልታቀርቡ ጉዳያችሁን ልትጠይቁ አላሁመ ያ ረብ ብላችሁ እጃችሁን ታነሳላችሁ። ለምን እንደዚህ አላደረጋችሁትም? ወይስ ደግሞ ለምን እንደዚህ አላደረጋችሁትም? ወይስ ደግሞ ወደ ሌላ አቅጣጫ ለምን አልተጠቀማችሁትም? መውጁዱን ቢላ መካን ብላችሁ ስለምታስቡ ስለዚህ እጅ ማንሳት ሳይጠበቅባችሁ ዝም ብላችሁ በሐሳብ ብቻ ለምን ጥያቄያችሁን ለጌታችሁ ለአላህ ሱብሓነሁ ወተዓላ ለምን አላቀረባችሁም? እጃችሁን የምታነሱት ለምንድን ነው? ይህ እኮ በራሱ የሚጠቁመው ቢضرورة العقل ምንድነው የሚጠቁመው? አላህ ሱብሓነሁ ወተዓላ ወደ ላይ ያለ የሆነ አምላክን አስባችሁ አይደለ? እናንተ ግን አእምሯችሁ ፍጥራችሁ አላህ ወደ ላይ እንደሆነ ይነግራችኋል። ያኒ እናንተ ግን አንቱም ትንኪሩነሃ ታወግዟታላችሁ። ካወቃችሁ በኋላ ታወግዛላችሁ እንጂ እጃችሁን ስታነሱ ይታወቃል አላህ ሱብሓነሁ ወተዓላ ከላይ የሆነ አምላክ እንደሆነ። እጃችሁን እንደውም አንዳንድ ጊዜ ሰመጥ ያለ ስሜት ውስጥ ስትገቡ ጠለቅ ያለ የሆነ ጉዳይ ውስጥ ሲያጋጠማችሁ የዛኔ እጃችሁን እንደውም እንደዚህ ከፍ ታደርጉታላችሁ አይደል? የዛኔ ምንድነው የሚጠቁመው? እንተቢሁ ባረከላሁ ፊኩም። ኢዘን ይሄ ነው እውነታው። አላህ ሱብሓነሁ ወተዓላ ከአርሽ በላይ ከፍ ያለ የሆነ አምላክ ነው ቢዛቲሂ። አላህ ሱብሓነሁ ወተዓላ በዛቱ ከአርሽ በላይ ከፍ ያለ የሆነ አምላክ ነው። ይህን ስንል ግን ከምንምና ከምንም ጋር የሚመሳሰል የሆነ አምላክ አይደለም። አንዳንድ ሰዎች ልክ በጣም እየደጋገሙ የሚያነሱት የሆነው ነገር ምንድነው? ይሄ አያ ላይ ሲደርሱ ወላሁ ገኒዩን ዐኒል ዓለሚን አላህ ከዓለማት የተብቃቃ የሆነ አምላክ ነው ያለው። መን ቃለ ለኩም አነላህ ፈቂር አላህ ሱብሓነሁ ወተዓላ ድሃ ነው ያላችሁ ማን ነው? ያላለ አላህ ሱብሓነሁ ወተዓላ ከአርሽ በላይ ከፍ አለ ብሎ ማለት አላህ ከአርሽ ፈለገ የሚል ነገርን ከየት ነው የሚያመጣው? ባኢኑ ሚን ኸልቂሂ አላህ ከፍጥረታቱ የራቀ የሆነ አምላክ ነው ብሎ ማለት ከአርሽ ፈልጋል የሚለውን ነገር ከየት ነው የሚያስጨምጠው? ከየት ነው የሚያስጨብጠው? ምኑን የሚያስገነዝበው? ባረከላሁ ፊኩም። ስለዚህም ወደ ራሳችሁ ተመለሱ፣ ወደ አቅላችሁ ተመለሱ የምንለው ይህንንና ይህንን ብቻ ነው። ስለዚህ አንድ መታወቅ ያለበት ብያለሁ። ምንድነው እሱ? አላህ ከአርሽ በላይ ከፍ አለ ብሎ ማለት ከነገራቶች ጋር ይመሳሰላል ማለትን አይደለም። ለይሰ ከሚትሊሂ ሸይ አላህ ሱብሓነሁ ወተዓላ እሱን የሚመሳሰል ይሆን አንዳች የለም። ወለም የኩን ለሁ ኩፉወን አሐድ ሀል ተዕለሙ ለሁ ሰሚያ ለአላህ ሱብሓነሁ ወተዓላ አንዳች ቢጤ ሞክሺ አቻ ሁሉ የለውም አላህ ሱብሓነሁ ወተዓላ። ስለዚህም በዚህም መልኩ አላህ ከአርሽ በላይ ከፍ ያለ ነው ስንል ከምንም ጋር የሚመሳሰል የሆነ አምላክ የለም። ማን አፎን ከሱ ጋር በምንም መልኩ የሚመሳሰለው የሆነ የለም ማለታችን ነው። ባረከላሁ ፊኩም። ኢዘን አርረሕማኑ ዐለል አርሽ እስተዋ